በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የማቴዎስ ወንጌል ምዕራፍ 10 12ቱን ደቀ መዛሙርቱን ጠርቶ ያወጧቸው ዘንድ ደዌንና ሕማምንም ሁሉ ይፈውሱ ዘንድ በርኩሳን መናፍስት ላይ ሥልጣንን ሰጣቸው። የ12ቱ ሐዋርያትም ስማቸው እንዲህ ነው። መጀመሪያው ጴጥሮስ የተባለው ስምዖን፣ ወንድሙ እንድርያስም፣ የዘብዴዎስ ልጅ ያዕቆብም፣ ወንድሙም ዮሐንስ፣ ፊልጶስም፣ በርተሎሜዎስም፣ ቶማስም፣ ቀራጩ ማቴዎስም፣ የእልፌዎስ ልጅ ያዕቆብም፣ ታዲዮስ የተባለ ልብድዮስም፣ ቀነናዊው ስምዖን፣ አሳልፎ የሰጠው የአስቆሮቱ ሰው ይሁዳም። ጌታችን ኢየሱስ እነዚህን 12ቱን ሐዋርያት ላካቸው፣ እንዲህም ብሎ አዘዛቸው። በአሕዛብ መንገድ አትሄዱ፣ ወደ ሳምራውያን ከተማም አትግቡ። ነገር ግን ከእስራኤል ወገን ወደ ጠፉ በጎች ሂዱ። ሄዳችሁም መንግሥተ ሰማያት ቀርባለችና እያላችሁ አስተምሩ። ድውያንን ፈውሱ፣ ሙታንንም አንሱ፣ ለምጻሞችንም አንጹ፣ አጋንንትንም አውጡ። ያለ ዋጋ የተቀበላችሁትን ያለ ዋጋ ስጡ። በመቀነታችሁም ወርቅ ወይም ብር ወይም መሐለቅ አትያዙ። ለመንገድም ስልቻ ወይም 2 ልብስ ወይም ጫማ ወይም በትር አትያዙ፣ ለሠራተኛ ዋጋው ይገባዋልና። በምትገቡበትም በማንኛይቱም ከተማ ወይም መንደር በዚያ የሚገባው ማን እንደሆነ በጥንቃቄ መርምሩ። እስክትወጡም ድረስ በዚያ ተቀመጡ። ወደ ቤትም በገባችሁ ጊዜ ሰላምታ ስጧቸው። ለዚያ ቤት የሚገባው ቢሆን ሰላማችሁ ይደርበት፣ የማይገባው ቢሆን ግን ሰላማችሁ ወደ እናንተ ይመለስ። ከማይቀበላችሁ ቃላችሁንም ከማይሰማችሁ ግን ከዚያች ቤት ወይም ከዚያች ከተማ ወጥታችሁ የእግራችሁን ትቢያ አራግፉ። ከዚያች አገር ይልቅ በፍርድ ቀን ሰዶምና ገሞራ ዕረፍት እንደሚያገኙ በእውነት እነግራቸዋለሁ። እነሆ እኔ እንደ በጎች በተኩላዎች መካከል እልካቸዋለሁ። እንግዲህ እንደ እባብ ብልሆች እንደ ርግብም የዋሆች ሁኑ። ከክፉዎች ሰዎች ተጠበቁ፣ ወደ አደባባዮች አሳልፈው ይሰጧችኋልና በምኵራቦቻቸውም ይገርፏችኋልና። ለእነርሱና ለአሕዛብ ምስክር ትሆኑ ዘንድ ስለ እኔ ወደ መሳፍንትና ወደ ነገሥታት ይወስዷችኋል። አሳልፈው በሰጧችሁ ጊዜ እንዴት ወይም ምን እንደምትናገሩ አትጨነቁ። በዚያች ሰዓት የምትናገሩት ይሰጣችኋልና የሰማያዊው አባታችሁ መንፈስ እርሱ በእናንተ ላይ አድሮ ይናገራል እንጂ የምትናገሩ እናንተ አይደላችሁምና። ወንድምም ወንድሙን አባትም ልጁን ለሞት አሳልፎ ይሰጣል። ልጆችም በወላጆቻቸው ላይ ይነሳሉ ይገድሏቸዋልም። ስለ ስሜም በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ። እስከ ፍጻሜ የሚታገስ ግን እርሱ ይድናል። ከዚያች ከተማ ቢያሳድዷችሁ ወደ ሌላይቱ ሽሹ። እውነት እላችኋለሁ የሰው ልጅ እስኪመጣ ድረስ የእስራኤል ከተሞች አይፈጸሙም። ከመምህሩ የሚበልጥ ደቀ መዝሙር ከጌታውም የሚበልጥ አገልጋይ የለም። ደቀ መዝሙር እንደ መምህሩ አገልጋይም እንደ ጌታው ከሆነ ይበቃዋል። ባለቤቱን በሰይጣናት አለቃ ሰይጣናትን ያወጣል ካሉት ቤተሰቡንማ እንደምን ከዚህ አብልጠው አይናገሯቸው? እንግዲህ አትፍሯቸው። የማይገለጥ የተከደነ የለምና የማይታወቅም የተሰወረ የለምና። በጨለማ የነገርኳችሁን በብርሃን ተናገሩት። በጆሮአችሁ በሹክሹክታ የነገርኳችሁንም በሰገነት ላይ ስበኩት። ሥጋችሁንም የሚገድሉትን አትፍሯቸው፣ ነፍሳችሁን ግን ሊገድሏት አይችሉም። ነገር ግን ነፍስንም ሥጋንም አንድ አድርጎ በገሃነም ማጥፋት የሚቻለውን እርሱን ፍሩት። 2 ወፎች በ2 መሐለቅ ይሸጡ የለም? ከእነርሱ አንዲቱ እንኳ ሰማያዊው አባታችሁ ሳያውቅ በምድር ላይ አትወድቅም። የእናንተስ የራስ ጠጉራችሁ ሁሉ እንኳ የተቆጠረ ነው። እንኪያስ አትፍሩ፣ ከብዙ ወፎች እናንተ ትበልጣላችሁና። በሰው ፊት ለሚመሰክርልኝ ሁሉ እኔም በሰማያት ባለው አባቴ ፊት እመሰክርለታለሁ። በሰው ፊት የሚክደኝን ግን እኔም በሰማያት ባለው አባቴ ፊት እክደዋለሁ። በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ፣ ሰይፍን እንጂ ሰላምን ለማምጣት አልመጣሁም። ወንድ ልጅን ከአባቱ ሴት ልጅንም ከእናቷ ምራትንም ከአማቷ ልለይ መጥቻለሁ። ለሰውም ጠላቶቹ ቤተሰቦቹ ይሆኑበታል። ከእኔ ይልቅ አባቱንና እናቱን የሚወድ ለእኔ ሊሆን አይገባውም። ከእኔም ይልቅ ወንድ ልጁንና ሴት ልጁን የሚወድ ለእኔ ሊሆን አይገባውም። መስቀሉንም ተሸክሞ እኔም በኋላ የማይከተለኝ ለእኔ ሊሆን አይገባውም። ነፍሱን የሚያገኛት ያጠፋታል፣ ነፍሱንም ስለ እኔ የሚያጠፋት ያገኛታል። እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። በነቢይም ስም ነቢይን የሚቀበል የነቢይን ዋጋ ይቀበላል። በጻድቅም ስም ጻድቅን የሚቀበል የጻድቅን ዋጋ ይቀበላል። ከእነዚህ ከታናናሾቹ ለአንዱ በደቀ መዝሙር የስም ቀዝቃዛ ጽዋ ውሃ ብቻ የሚያጠጣ እውነት እላችኋለሁ ዋጋውን አያጣም። የማቴዎስ ወንጌል ምዕራፍ 11 ጌታችን ኢየሱስም 12ቱን ደቀ መዛሙርቱን ማዘዙን ከፈጸመ በኋላ ሊሰብክና ሊያስተምር ወደ ከተሞቻቸው ሄደ። ዮሐንስም በእስር ቤት ሳለ ክርስቶስ ያደረገውን ሰምቶ ከደቀ መዛሙርቱ 2ቱን ወደ እርሱ ልኮ
የሚመጣው አንተ ነህን? ወይስ ተስፋ የምናደርገው ሌላ አለ አለው። ጌታችን ኢየሱስም መልሶ እንዲህ አለው፣ ሂዳችሁ ያያችሁትንና የሰማችሁትን ለዮሐንስ ንገሩት። ዕውሮች ያያሉ፣ አንካሶችም ይሄዳሉ፣ ለምጻሞችም ይነጻሉ፣ ደንቆሮችም ይሰማሉ፣ ሙታንም ይነሳሉ፣ ለድሆችም ወንጌል ይሰበካል። በእኔም የማይሰናከል ሁሉ ብፁዕ ነው። እነዚያም ከሄዱ በኋላ ጌታችን ኢየሱስ ስለ ዮሐንስ ስለ ሕዝቡ እንዲህ ይላቸው ጀመረ። ምን ልታዩ ወደ ምድረ በዳ ወጥታችኋል? ከነፋስ የተነሳ የሚወዛወዘውን ሸምበቆ ነውን? ወይስ ምን ልታዩ ወጥታችኋል? ቀጭን ልብስ የለበሰ ሰውን ነውን? እነሆ ቀጭን ልብስ የሚለብሱስ በነገሥታት ቤቶች አሉ። ምን ልታዩ ወጥታችኋል? ነቢይን ነውን? አዎን፣ እሱ ከነቢይ እጅግ ይበልጣል እላችኋለሁ። እነሆ እኔ በፊትህ መንገድህን የሚጠርግ መልእክተኛዬን በአንተ ፊት እልካለሁ ተብሎ ስለ እርሱ የተጻፈለት ይህ ነውና፣ እውነት እላችኋለሁ ሴቶች ከወለዷቸው ወገን ከመጥምቁ ዮሐንስ የሚበልጥ አልተነሳም። በመንግሥተ ሰማያት ግን የሚያንሰው ይበልጠዋል። ከመጥምቁ ከዮሐንስ ዘመን ጀምሮ እስከ ዛሬ ድረስ መንግሥተ ሰማያት ትገፋለች፣ የተገፉትም ይናጠቋታል። ነቢያትም ሁሉ ኦሪትም እስከ ዮሐንስ ትንቢትን ተናግረዋልና። ልትቀበሉትስ ብትወዱ ይመጣ ዘንድ ያለው ኤልያስ ይህ ነው። ጆሮ ያለው መስማትን ይስማ። ይችን ትውልድ በምን እመስላታለሁ? በገበያ ተቀምጠው ጓደኞቻቸውን የሚጠሩ ልጆችን ትመስላለች። እንዲህም ይሏቸዋል፣ እምቢልታ እየነፋን አቀነቀንላችሁ፣ አልዘፈናችሁም፣ ሙሾም አወጣንላችሁ፣ አላለቀሳችሁም። ዮሐንስ ሳይበላና ሳይጠጣ መጣ፣ እነርሱ ግን ጋኔን አለበት አሉት። የሰው ልጅ እየበላና እየጠጣ መጣ፣ እነርሱም እነሆ የሚበላና የወይን ጠጅ የሚጠጣ የቀራጮችና የኃጥአን ወዳጅ ነው አሉት። ጥበብም ከልጆቿ የተነሳ ጸደቀች። ከዚህም በኋላ ጌታችን ኢየሱስ ብዙ ታምራት ያደረገባቸውን ከተሞች ንስሐ ስላልገቡ ይነቅፋቸው ጀመር። እንዲህም አላቸው፣ ኮራዚ ወዮልሽ፣ ቤተሳይዳ ወዮልሽ። በእናንተ የተደረገው ታምራት በጢሮስና በሲዶና ተደርጎ ቢሆን ማቅ ለብሰው አመድም ነስንሰው አስቀድመው ንስሐ በገቡ ነበር። ነገር ግን እላችኋለሁ በፍርድ ቀን ከእናንተ ይልቅ ጢሮስና ሲዶና ዕረፍትን ያገኛሉ። ቅፍርናሆም አንቺም እስከ ሰማይ ከፍ ከፍ ብትይ እስከ ሲኦል ትወርጃለሽ። በአንቺም የተደረገው ታምራት በሰዶም ተደርጎ ቢሆን እስከ ዛሬ በኖረች ነበር። ነገር ግን እልሻለሁ በፍርድ ቀን ከአንቺ ይልቅ የሰዶም ምድር ዕረፍትን ታገኛለች። ያን ጊዜም ጌታችን ኢየሱስ መልሶ እንዲህ አለ፣ የሰማይና የምድር ጌታ አባት ሆይ ይህን ምስጢር ከጥበበኞችና ከአዋቆች ሰውረህ ለሕፃናት ገልጸኸዋልና አመሰግንሃለሁ። አዎን አባት ሆይ ፈቃድህ በፊትህ እንዲሁ ሆኗልና። ሁሉም ከአባቴ ዘንድ ተሰጠኝ። ከአብ በቀር ወልድን የሚያውቀው የለም፣ አብንም ከወልድ በቀር ወልድም ሊገልጥለት ከሚፈቅደው በቀር የሚያውቀው የለም። እናንተ ደካሞች ሸክማችሁም የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ ነኝና ልቤም ትሑት ነውና ለነፍሳችሁም ዕረፍትን ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀላል ነውና። የማቴዎስ ወንጌል ምዕራፍ 12። በዚያም ወራት ጌታችን ኢየሱስ በሰንበት በእርሻ መካከል ሄደ። ደቀ መዛሙርቱም ተርበው ነበርና እሸት እየቆረጡ ይበሉ ጀመር። ፈሪሳውያንም አይተው እነሆ ደቀ መዛሙርትህ በሰንበት ሊደረግ የማይገባውን ሲያደርጉ እይ አሉት። እርሱም አላቸው፣ እርሱ በተራበ ጊዜ ከእርሱም ጋር የነበሩት በተራቡ ጊዜ ዳዊት ያደረገውን ወደ እግዚአብሔር ቤት እንደገባ ከካህናትም ብቻ በቀር እርሱ ሊበላው የማይገባውን ከእርሱም ጋር የነበሩት ሊበሉት የማይገባቸውን የመሥዋዕቱን ኅብስት እንደበላ አላነበባችሁምን? በቤተ መቅደስ የሚያገለግሉ ካህናት ሰንበትን እንደሚሽሯት በደልም እንደማይሆንባቸው በኦሪት ያለውን አላነበባችሁምን? እኔም ከቤተ መቅደስ የሚበልጥ እዚህ እንዳለ እላችኋለሁ። ከመሥዋዕት ይልቅ ምሕረትን እመርጣለሁ ያለው ምን እንደሆነ ብታውቁስ ኖሮ ያልበደሉትን ባልፈረዳችሁባቸው ነበር። የሰንበት ጌታዋ የሰው ልጅ ነውና። ጌታችን ኢየሱስም ከዚያ አልፎ ወደ ምኵራባቸው ገባ። እነሆ እጁ የሰለለች ሰው ነበር። ይከሱት ዘንድ በሰንበት መፈወስ ይገባልን ብለው ጠየቁት። እርሱም አላቸው፣ ከእናንተ መካከል አንድ በግ ያለው በሰንበትም ወደ ጉድጓድ ውስጥ ቢወድቅበት ይዞ የማያወጣው ማን ነው? እንግዲያማ ከበግ ይልቅ ሰው እንደምን አይበልጥም? እንኪያስ በሰንበት መልካም ማድረግ ይገባል። ከዚያም በኋላ ያን ሰው እጅህን ዘርጋ አለው። እጁንም ዘረጋት። ያን ጊዜም ድና እንደ ሁለተኛዋ ሆነች። ፈሪሳውያንም ወጥተው ሊገድሉት ስለ እርሱ ተማከሩ። ጌታችን ኢየሱስም ባወቀ ጊዜ ከዚያ ሄደ። ብዙ ሰዎችም ተከተሉት። ሁሉንም አዳናቸው፣ እንዳይገልጡትም አዘዛቸው። በነቢዩ በኢሳይያስ የተነገረው ይፈጸም ዘንድ እንዲህ ሲል፣
እነሆ የመረጥኩት ልጄ፣ ነፍሴ የወደደችው፣ መንፈሴን በእርሱ ላይ አኖራለሁ። እርሱ ለአሕዛብ ፍርድን ይናገራል፣ አይከራከርም፣ አይጮህም፣ በአደባባይም ቃሉን የሚሰማ የለም። የአሸናፊነቱን ፍርድ እስከሚያመጣ ድረስ የተቀጠቀጠ መቃን አይሰበርም። የሚጤስ የጧፍ ኩስታሪንም አያጠፋም። አሕዛብን በስሙ ተስፋ ያደርጋሉ። ከዚህ በኋላ ጋኔን ያደረበትን ዕውር እና ደንቆሮ አመጡለት። ያም ዕውር ደንቆሮ እስኪናገር እስኪያይም ድረስ ፈወሰው። ሕዝቡም ሁሉ እየተደነቁ ይህ የዳዊት ልጅ አይደለምን አሉ። ፈሪሳውያን ግን በሰሙ ጊዜ በአጋንንት አለቃ በብዔል ዜቡል ነው እንጂ ይህስ አጋንንትን አያወጣም አሉ። ጌታችን ኢየሱስም ሐሳባቸውን አውቆ እንዲህ አላቸው፣ እርስ በርሷ የምትለያይ መንግሥት ሁላ ትጠፋለች። ከተማም ሁላ ቤትም እርስ በርሷ የምትለያይ ከሆነች አትጸናም። ሰይጣንም ሰይጣንን የሚያወጣው ከሆነ እርስ በርሱ ተለያየ። እንግዲህ መንግሥቱ እንዴት ትጸናለች? እኔስ በብዔል ዜቡል አጋንንትን የማወጣ ከሆንኩ ልጆቻችሁ በምን ያወጧቸዋል? ስለዚህ እነርሱ ፈራጆች ይሆኑባችኋል። እኔ በእግዚአብሔር መንፈስ አጋንንትን የማወጣ ከሆንኩ ግን እንግዲያስ የእግዚአብሔር መንግሥት አሁን ወደ እናንተ ደርሳለች። ኃይለኛን አስቀድሞ ካላሰረ በስተቀር ወደ ኃይለኛ ቤት ለመግባት ገንዘቡንም ለመበርበር የሚችል ማንም የለም። ከዚህም በኋላ ቤቱን ይበረብራል። ከእኔ ጋር ያልሆነ ባለጋራዬ ነው። ከእኔም ጋር የማይሰበስብ ይበትናል። ስለዚህ እላችኋለሁ ለሰው ኃጢአትና ስድብ ሁሉ ይሰረያል፣ መንፈስ ቅዱስን ለሰደበ ግን አይሰረይለትም። በሰው ልጅ ላይ ቃል የሚናገር ይሰረይለታል፣ በመንፈስ ቅዱስ ላይ የሚናገር ግን በዚህ ዓለምም ቢሆን በሚመጣውም ዓለም ቢሆን አይሰረይለትም። ወይም ዛፉን መልካም ፍሬውንም መልካም አድርጉ፣ ወይም ዛፉን ክፉ ፍሬውንም ክፉ አድርጉ። ዛፍ በፍሬው ይታወቃልና። የእባብ ልጆች ሆይ እናንተ ክፉዎች ስትሆኑ መልካም መናገርን እንዴት ትችላላችሁ? ከልብ የተረፈውን አፍ ይናገራልና። ደግ ሰው ከመልካም ልቡ መዝገብ መልካም ነገርን ያወጣል፣ ክፉ ሰው ግን ከክፉ ልቡ መዝገብ ክፉ ነገርን ያወጣል። እኔ ግን እላችኋለሁ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን ስለ እርሱ መልስ ይሰጡበታል። ከአነጋገር የተነሳ ትጸድቃለህ፣ ከአነጋገርህም የተነሳ ይፈረድብሃልና። ያን ጊዜም ከጻፎችና ከፈሪሳውያን ወገን ሰዎች መጥተው መምህር ሆይ ከአንተ ምልክት ልናይ እንወዳለን አሉት። ጌታችን ኢየሱስም መልሶ እንዲህ አላቸው፣ አመፀኛይቱና አመንዝራይቱ ትውልድ ምልክትን ትሻለች። ምልክት ግን ከነቢዩ ከዮናስ ምልክት በቀር አይሰጣትም። ዮናስ 3 መዓልትና 3 ሌሊት በዓሣ አንበሪ ሆድ እንደነበረ እንዲሁ የሰው ልጅ 3 መዓልትና 3 ሌሊት በምድር ልብ ውስጥ ይኖራልና። የነነዌ ሰዎች በፍርድ ቀን ተነስተው ይህችን ትውልድ ይፋረዷታል፣ በዮናስ ስብከት ንስሐ ገብተዋልና። እነሆ ከዮናስ የሚበልጥ በዚህ አለ። ንግሥት አዜብ በፍርድ ቀን ተነስታ ከዚች ትውልድ ጋር ትፋረዳለች፣ የሰሎሞንን ጥበብ ትሰማ ዘንድ ከምድር ዳርቻ መጥታለችና። እነሆ ከሰሎሞን የሚበልጥ በዚህ አለ። ርኩስ መንፈስም ከሰው ከወጣ በኋላ እረፍት ሲሻ ውሃ ወደሌለበት ምድረ በዳ ይዞራል፣ አያገኝምም። ከዚህም በኋላ እንግዲህስ ወደ ወጣሁበት ቤት እመለሳለሁ ይላል። በመጣም ጊዜ ባዶ ሆኖ ተጠርጎና ተለስኖ ያገኘዋል። ከዚህም በኋላ ይሄዳል። ከእርሱም የሚከፉ ሌሎች 7 አጋንንትን ያመጣል። ገብተውም በዚያ ይኖራሉ። ለዚያም ሰው የኋላ ኑሮ ከፊተኛው የከፋ ይሆናል። ለዚችም ክፉ ትውልድ እንዲሁ ይሆንባታል። ለሕዝቡም ይህን ሲነግራቸው እነሆ እናቱና ወንድሞቹ ሊያነጋግሩት ፈልገው በውጭ ቆመው ነበር። ከደቀ መዛሙርቱም አንዱ ወጥቶ እነሆ እናትህና ወንድሞችህ ከውጭ ቆመዋል፣ ሊያነጋግሩም ይሻሉ አለው። እርሱ ግን ለነገረው መልሶ እናቴ ማን ናት? ወንድሞቼስ እነማን ናቸው? አለው። እጁንም ወደ ደቀ መዛሙርቱ ዘርግቶ እነሆ እናቴና ወንድሞቼ እነዚህ ናቸው። በሰማይ ያለውን የአባቴን ፈቃድ የሚያደርግ ሁሉ እርሱ ወንድሜ፣ እህቴ፣ እናቴም ነው አለ። ምዕራፍ 13 ይቀጥላል። ረድኤተ እግዚአብሔር አይለየን።